ትዳር ፈልጌ ነበረ። ሰው የት ነው የምትኖሪው? ስምሽ ማን ነው? ሳዳ ይባላለሁ። ሳዳ የት ነው የምትኖሪው? ሳዳ ዱባይ። እድሜሽ ስንት ነው? 26 26 እሺ። ሐላል አያስፈራም። እሺ ሐላል አያስፈራም። እሺ መጥፎው ሐራም ላይ መውደቅ ነው። በሐራም ተቃቅፎ መሄድ ነው። ከማያውቁት ወንድ ጋር ተቃቅፎ መሄድ ነው። ሐላል አያስፈራም። ስንት ነው? እንግዲህ ምንድነው የእህትነት ግዴታዬን ልወጣ ብዬ ነው እየለፋው ያለሁት። እሱ ምንድነው ባረከላሁ ፊኩም ይሄንን ቪዲዮዬን ሶሻል ሚዲያ ላይ ትዳር ለሚፈልጉ ሴቶች አድርሱልኝ። እንግዲህ እህቶቼ ምንድነው ምናልባት እድል ቀንቷችሁ እንደናንተ ደዩስ የሆነ ባል ካገኛችሁና ትዳሩ ሰምጥሮላችሁ ከተጋባችሁ አንድ ነገር ነገ አልመከራችሁንም እንዳትሉ የእህትነቴን ግዴታዬን ልወጣ ነው። እሱ ምንድነው አንደኛውና ትልቁ ነገር ምናልባት ነገ ባልሽ ቢረግጥሽ አሜን አረጋገጡን ልታደንቂለት ይገባል። ውሃ ቀጠነ ቢልሽ አሜን እንደምንም አወፍረዋለሁ። አንቺ ቤት ቁጭ ብለሽ ሌላዋን ይዞብሽ ከመጣ አሜን ሸሪዓ 4 ፈቅዷል 2 ይቀራሃል። ውጪልኝ ከቤት ያልፈልግሽም ቢልሽ አሜን ሲጀመር መቼ ፈልገኸኝ እኔ አይደለው እንዴ ከገበያ ይገዛውክ ወይ ከገበያ ይገዛኸኝ ፈልጌክ የመጣሁት እኔ አይደለው እንዴ አታምሪን ታስጠይኛለሽ ካለሽ አሜን አንተ ካማርክ በቂ ነው። አሜን 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 ነው ማለት ያለባችሁ። ወደሽ ከተደፋሽ ነው ሲረግጦሽ አይክፋሽ እንደሚባለው። አሜን። ይሄንንም መመክራችሁ ለምንድን ነው እንደዚህ መስዋዕት ተከፍሎበት የተገዛሽ ወይ የተገዛከው ወይ የገዛችሁ ትዳር እንዳይፈርስባችሁ ነው። ግዴታዬ ነው ይሄ እናንተን የመምከር ግዴታ የእህትነት ግዴታ እና ምንድነው በሰሞኑ በጣም ግራ ይገባ ማለት እኛ ሳንሰማ የሆነ ለወጣ ማነው ለሲንግሎች ለላጤዎች እንደው የታወጀ አዋጅ አለ እንዴ ያጀማ ንገሩን። ወይ ደግሞ ይሄ አሁን የተጀመረው ቻሌንጅ እድሜ ማራዘሚያ ከሆነም ንገሩን። ምንኛ እህቶቻችሁ አይደለን እንዴ? ዞር ላለው ትዳር ፈላጊ ሴቱም ወንዱም እቤት ልከፍት ነው ኑ ላይቭ ላይ ዞር ላለው እኔ የምፈልገው አይነት ባል እንደዚህ አይነት መስፈርት ማሟላት አለበት። ዞር ላለው እኔ የምፈልጋት ሴት እንደዚህ አይነት መስፈርት ማሟላት አለባት ማለት ምንድነው ነገሩ? ወላሂ ምንድነው? ጭራሽማ ኡስታዝ ነን ብሎ በቃ ፈቷን መስጠት ጀመሩ። ይሄው በዚህ ጉዳይ ላይ ያ ጀማዓ እንደው ትዳሩ ተሳክቶላችሁ እንዳላችሁ መስፈርታችሁ ተሳክቶ ብትገናኙ ከቦሌና ከባሌ በዚህ ባለንበት ዘመን ቤተሰብ መርቆ ድሮ የሰጠ ልጅ ሬሳን እየተቀበለ ፉላንን ገደለ ፉላንን ገደለች ባሏ ሚስቱ ላይ አሲድ ደፋ ሚስት ባሏን በመጥረቢያ አለችው ተብሎ በሚወራበት ዘመን ለመኖር በሚፈራበት ዘመን ኢትዮጵያ ቁጭ ብላ ካናዳ ያለ ባልፈልጉ ወላሂ ማለት ምንድነው አላማቸው? ትዳር እኮ በነገራችን ላይ ትዳር ቀላል ነገር አይደለም። አሁን ገበያ ሆነና ሁሉም ገዢ በዛበት። በቃ ሰው እንዴት ነው ቲማቲም ፍለጋ ወደ ገበያ ኦር ወደ ሱፐርማርኬት ሲሄድ እንደዚህ አይነት ቲማቲም ስጠኝ ሰው ይሄ ቲማቲሙ የበሰበሰ እንዳይሆን የተበሳ እንዳይሆን ልክ እንደዚህ ሆነ እኮ ትዳር። በቃ ሶሻል ሚዲያ ላይ ትወጣና ምናምን ነገር እስቲ ፊትሽን አሳይኝ አንተ ራሱ ደዩስ ሆነክ ነው እንጂ ፊትሽን አሳይኝ ብለ 200 300 1000 ህዝብ በተሰበሰበበት ወጣ ለዚህ ሁሉ የታየች ሚስት ናት ብለስ ይዛሃት ስትገባ እንዶ ወላሂ እንዶ ምን ያህል የወረዳችሁ ብትሆኑ ነው? አይከብድም? እንዶ አይከብድም? ሐቂቃ ትዳር በጣም ክብር ያለው ነገር በወህይ ደረጃ የወረደ ረሱል ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩም አልባያ ፈልየተዘወጅ ከናንተ ውስጥ ማለት ነው የትዳርን ጣጣ የቻለ ማለት ነው ፈልየተዘወጅ ይዘወጅ ያግባ። በጣም ለትዳር የሚበረታታ ነገር እኮ ነው። ትዳር ደስ ይላል የምር።
ግን እንደዚህ እንደ ሸቀጥ ግን ከገበያ ተገዝቶ አይደለም ትዳር። በክብር አውቆሽ ሽማግሌ ልኮ በክብር ቤተሰብ ተዋውቆ አሁን አንቺ ይዘሹ ድሮ ቤተሰብ ነበረ ልጅን ከባል ጋር የሚያስተዋውቀው። አሁን ልጅ ናት ቤተሰብና ባልን የምታስተዋው። ምንድነው? እውነትም አኺረ ዘማን ደረሰ። በቃ የምር ወለ እኛ እዚህ ዓለም ላይ አይደለንም። በቃ እኛና እናንተና እኛ የምንኖርበት እንትና አንድ አይደለም። እኔ እናንተ በምትሰሩት ነገር ወላሂ አልዓዚም አይደለም ላይቭ ላይ ገብቼ ልከታተላችሁ ቪዲዮ ተቆርጦ ሲመጣ እንኳን እንዴት እንደምሸማቀቅባችሁ ስንት እህቶች አሉ በዚህ ጉዳይ የሚሸማቀቁት። እናንተ ግን ምን አይነት አይና ወጣ ብትሆኑ ነው? አረ ኡስታዞች እንደው ትላልቅ ኡስታዞች አማና ይሁንባችሁ በዚህ ጉዳይ ላይ ወይ ይቻላል በሉና አበረታቷቸው። እኛም የርስቃችን ይቅርታ አበረታቷቸው። ይበረታቱና ሌላውም ለምን በላጤነት እርቃኑን አላህ ዘንድ ይገናኛል? ደስ ይላል እኮ። ወይ አይሆንም በሉና ሌሎች እህቶች በቃ ጃሂል የሆኑ እውቀት የሌላቸው ጃሂል ደግሞ ስድብ እንዳይመስላቸው ጀስት የዲን እውቀት የሌላቸው እህት ወንድሞች በዚህ ነገር ላይ እንዳይዘፈቁ ነገ እንዳያለቅሱ ከዚህ ነገር ከልክሉልን። እንዴ ቢዝነስ አረጉ እኮ ጎበዝ ማለት ነገር ወይ እንዳልኳቸው እድሜ ማራዘሚያም ከሆነም ነገሩን እኛም እንዴ እንትንን ማን ነው እኛም ማለት ይቅርታ ብቻ ሌላውም ይጠቀምበት። የምር እንዴ ምናችሁ ነገር ወለ እንዴት ነው ሰው ትዳርን የመሰለ ትልቅ እንትን አስባችኋል? ግን ትዳር ወላሂ ሰሃቦች ማለት ነው ምን ይፈራሉ? እርቃኔን ሆኜ አላህን እንዳልገናኝ ይፈራሉ ይላሉ። ያኒ ቢዱን ዘውጅ ይሄን ያክል ነበር የሚፈራው ትዳር። አማ الحين لا حول ولا قوة إلا بالله الله يصلحكم والله ብቻ የምር እንደው እኔ ይሄ ትዳር ተገናኙ እንኳን ቢባል እንደው ተሳክቶ ይዘልቃል የሚል እኔ አላውቅም። ያው ጦንቃ ያልቀልብ አላውቅ ላኪን ግን አላህ ይዲኩም በስ አሁን እኛም ከናንተ ጋር ተጠርጠን እንደው ሴቶች ልንባል ላ ኢላሃ ኢላላህ። ሰላም አለይኩም ወራህመቱላህ። ዲን የቀራች ብትሆን ደግሞ ለመቅራት ፍላጎት ያላት ከምንም በላይ የሰው ልጅ አክብሮት ያላት ያላህን ትእዛዝ በትክክለኛ የምትፈጽም የባሏን ሐቅ የምትወጣ ለመስፈርት እኛ ነው የሚጠበቀው ኢንሻአላህ። ናም ኢንሻአላህ ተዓላ። በዛኛው አካውንቴ ፎሎ አድርጌያለሁ። እዛ ላይ ቁጥርህን አስቀምጥ እሺ። ኢንሻአላህ መራባ አላህ ይወፍቅህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? እሱ ደህና ነኝ። እንዴት ነሽ? ደህና አልሐምዱሊላህ። ትዳር ፈልጌ ነበር። እሱ የት ነው የምትኖሪው? ስምሽ ማን ነው? ሳዳ ይባላለሁ። ሳዳ የት ነው የምትኖሪው? ሳዳ ዱባይ። እድሜሽ ስንት ነው? 26 26 እሺ ሳዳ እሱ ከየትም ሀገር ቢሆን ችግር የለም? ችግር የለም። ከዱባይ አይዋ። እድሜው 36 37 የቀራ አላህ የሚፈራ ቤተሰቡ የሚያከብር ቤተሰቦቹን የሚያከብር ቤተሰቦች የሚያከብር። እሺ አንድ ልጅ አለኝ። ኦኬ ማማ አግብተሽ ፈተሻል? አዎ። እሺ እሱ አግብቶ የፈታ ከሆነስ ልጅ ያለው ከሆነ ችግር የለም? ችግር የለም። አይዲ እሺ ብቻ ዲኑ ጠንካራ ቢሆን ደስ ይለኛል። እሺ ምን አልሽ? አንድ ልጅ አለ። ዲኑ ጠንካራ ቢሆን
እሱ ልጅ ቢኖረውም ችግር የለም። ዲኑ ላይ ጠንካራ የሆነ ايوه አንቺም ጠንካራ ነሽ ዲንሽ ላይ الحمد لله الحمد لله አልሐምዱሊላህ። እሺ